ሰላም ጤና ይስጥልን የተከበራችሁ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛ። ዓለም አካዳሚ እንደሚታወቀው የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ለጀማሪዎች ከመጀመሪያው ጀምሮ እያስተማረ ይገኛል። እናንተም በየትኛውም የዓለም ክፍል ሆናችሁ እጃችሁ ላይ በሚገኝ ስልክና ኢንተርኔት ተደራሽነት ብቻ ባላችሁ ቦታዎች ሆናችሁ በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። በውስጥ መስመር መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለየን ማለት ነው። እስኪ ዛሬ ደግሞ አጫጭር የእንግሊዝኛ ቃላትን ወይም ወርዶችን እያነበብን ወይም የማንበብ ልምምድ እናደርጋለን ማለት ነው። ጀማሪዎች ከሆናችሁ በደንብ ተከታተሉኝ ማለት ነው። ከመጀመሪያው ጀምረን እያስተማርን ስለሆነ አብረን መሄድ እንችላለን ማለት ነው። ቀጥታ ወደ ትምህርቱ። ከዚህ ጋር ሲ ኤ ቲ አለ። ሲ ኤ ቲ ሲ ኤ ቲ ሲ ምንድን ነች? ኮንሶናንት ነች። ኮንሶናንት። ኤ ምንድን ነች? ቫውል ቫውል። ቲ ምንድን ነች? ኮንሶናንት። ስለዚህ ኮንሶናንት፣ ቫውል፣ ኮንሶናንት። ያው በነገራችን ላይ 21 ኮንሶናንት 5 ቫውል መኖሩን ታውቃላችሁ ብዬ ነው። ከአምስቶቹ ውስጥ ኤ አንዷ ነች። ኤ አምስቶቹ ማን ናቸው? ኤ፣ አይ፣ ኦ፣ ኢ እና ዩ ናቸው ማለት ነው። ስለዚህ ከዚህ ከአምስቶቹ ውስጥ ኤ ምንድነች? ቫውል ነች። ቫውል ምንድነች? ወይም አናባቢ። አናባቢ ማለት እነዚህ ተነባቢዎችን ወይም ኮንሶናንቶችን እንዲነበቡልን የሚያግዙን ቫውል ይባላሉ፣ ወይም አናባቢ ማለት ነው። ስለዚህ ሲ ኮንሶናንት ወይም ተነባቢ ማለት ነው። ኤ ደግሞ ቫውል ነች። ቲ ደግሞ ኮንሶናንት ነች። ስለዚህ የመጣው ምንድነው? ሲ ቪ ሲ ማለት ነው። ሲ ማለት ኮንሶናንት፣ ቪ ማለት ቫውል፣ ቲ ማለት ኮንሶናንት። ስለዚህ ሲቪሲ ሩል መጣልን ማለት ነው። ሲቪሲ ሩል። ስለዚህ እኔ ሲኤቲ የሚነበበው ካት 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 ተብሎ ይነበባል። ለምን? አንዳንዴ ሲ የምትነበበው እንደ ከቤትና እንደ ራሷ እንደ ሲ ቤት ትነበባለች ማለት ነው። እንደ ከቤትና እንደ ሲ ቤት ትነበባለች። አሁን የምናነባት ሲኤቲ ካት ብለን ነው። ካት ካት ሲኤቲ ካት 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 ማለት በአማርኛ ምንድን ነው? ድ መ ት ድ መ ት ድመት ድመት ማለት ነው። ስለዚህ ካት ማለት ድመት ካት ማለት ድመት የሚነበበው ሲኤቲ እንደ ካት ነው ማለት ነው። ካት ካት። በጣም አሪፍ። ሁለተኛው ደግሞ ዲ ኦ ጂ ዲ ኦ ጂ። ስለዚህ ሲቪሲ ነው ማለት ነው። ይሄ ኮንሶናንት፣ ይሄኛው ቫውል፣ ይሄኛው ኮንሶናንት ቫውል። ኦ ቫውል ነው ማለት ነው። በመሃል መጣ። ስለዚህ ዲ ኦ ጂ ዶግ ዶግ ዲኦ ዶ ጂ ግ ዶግ 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 ዶግ። ከዛ ውሻ ማለት ነው በአማርኛ ውሻ 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 ዶግ ውሻ። ካት ድመት ነበር። ዶግ ውሻ። እሺ ከዚህ ጋር ደግሞ ፒ ኢ ኤን ፒ ኮንሶናንት፣ ኢ ቫውል፣ ኤን ኮንሶናንት። ፒ ኮንሶናንት፣ ኢ ቫውል፣ ኤን ኮንሶናንት። ስለዚህ ፒኢኤን ማለት ፔን ፔን ፔን። በጣም አሪፍ። በአማርኛ እ ስ ክ ር ቢ ቶ እስክርቢቶ እስክርቢቶ ማለት ነው። ፔን ማለት ፒኢኤን ፔን ፔን ፔን። ካት ዶግ ፔን። በጣም አሪፍ። ሲ ዩ ፒ ሲ ኮንሶናንት ነች። ዩ ቫውል ነች። ፒ ኮንሶናንት።
ስለዚህ ሲዩ የሚነበበው የኔ እንደምን ነው? እንደ ካ ተብሎ ነው የሚነበበው። ካ ሲ እንደ ራሷ እንደ ሲና እንደ ከቤት ለምትነበብ የኔ የምናነባት እንደ ካ ብለን ነው። ሲዩ እንደ ካ ከዛ ፒ ካ ብለን ነበር። ፒን ስንጀምር ካፕ ካፕ ፕ ፕ ካፕ 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 ሲዩ ፒ ካፕ ሲ ቪ ሲ ኮንሶናንት ቫውል ኮንሶናንት ማለት ነው። ኮንሶናንት ቫውል ኮንሶናንት አምስቶቹ ቫውል ውስጥ ዩ አንዱ ነው ማለት ነው። ስለዚህ ስንት ቫውል አይተናል? አሁን ኤን አይተናል፣ ኦን አይተናል፣ ኢን አይተናል፣ ዩን አይተናል። 4 ቫውል አይተናል ማለት ነው። ሲ ዩ ፒ ካፕ 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 ማለት መጠጫ 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 ካፕ ካፕ ካፕ። እሺ አምስተኛ ደግሞ ኤች ኤ ቲ ኤች ኤ ቲ ይሄ ደግሞ ኮንሶናንት ነው። ኤች ኤ ደግሞ ቫውል ነው ወይም አናባቢ ነው። ቲ ደግሞ ኮንሶናንት ነው ወይም ተነባቢ ነው ማለት ነው። ስለዚህ ሃት ኤች ኤ እንደሚነበበው እንደ ሃ ነው። ሃ ሃ ሃ። ቲ ደግሞ እንደ ራሷ እንደ ቲ ነው። ስለዚህ ሃት 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 ሃት። ቆብ ቆብ። በጣም አሪፍ። ወደ ቀጣዩ እንሄዳለን። ከዚህ ጋር ደግሞ ኤስ ዩ ኤን ኤስ ማለት ኮንሶናንት ነች። ዩ ቫውል ነች። ኤን ደግሞ ኮንሶናንት ነች ወይም ተነባቢ ተነባቢ አናባቢ ተነባቢ ማለት ነው። ስለዚህ ሰን ኤስ ዩ የሚነበበው እንደ ሰ ነው። እሺ የኔ እንደ ሰ እንደ ሰ ሰን ሰን ኤስ ዩ ኤን ሰን ሰን ሰን። ፀሐይ ፀሐይ ማለት ነው። ሰን ፀሐይ። እሺ ቢ ኢ ዲ ቢ ኢ ዲ ቤድ ቤድ አ ል ጋ አልጋ ቢኢዲ ቤድ 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 አልጋ። እሺ ቢኤጂ ባግ 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 ቢኤጂ ባግ ቦርሳ 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 ባግ ቦርሳ። ኤምኤፒ ማፕ 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 ካርታ ማለት ነው። ካርታ ካርታ ማፕ ማፕ። ኤምኤኤን ማን 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 ሰው ማለት ነው። ሰው። ስለዚህ እዚህ ጋር ሰን ቤድ ባግ ማፕ ማን ማን። ስለዚህ እናንተ ደግሞ አንብቡልኝ እስኪ ይሄ ምን ይላል? ሰን። በጣም አሪፍ። ይሄስ ቤድ ቤድ። እሺ ባግ ባግ። በጣም አሪፍ። ይሄስ ማፕ ማፕ። እሺ ማን ማን። በጣም አሪፍ። ሰን ማለት ፀሐይ ነው። ቤድ አልጋ፣ ባግ ቦርሳ፣ ማፕ ካርታ፣ ማን ሰው ማን ሰው። ስለዚህ ሰን ቤድ ባግ ማፕ ማን። በጣም አሪፍ። ወደ ቀጣዩ እንሄዳለን። ከዚህ ጋር ደግሞ ኤል አይ ፒ ኤል አይ ፒ ኤል አይ ፒ። ኤል ምንድን ነች? ኮንሶናንት ነች። አይ ምንድን ነች? ቫውል ነች። ፒ ምንድን ነች? ኮንሶናንት ነች። ስለዚህ ከአምስቶች ቫውል ውስጥ አይ አለች እዚህ ጋር አይ። ስለዚህ ኤል አይ ፒ የሚነበበው ኤል አይ እንደ ሊ ይነበባል። ከዛ ፕ ፒ ደግሞ እንደ ፕ። ስለዚህ ሊ ፕ ሊ ፕ ሊፕ ሊፕ ምንድነው? ከንፈር ከንፈር። ስለዚህ ኤል አይ ፒ ምንድነው? ሊፕ ሊፕ ከንፈር ሊፕ ከንፈር ከንፈር። ከዛ እዚህ ጋር ደግሞ ቲኦፒ ቲኦፒ ቲኦ የሚነበበው እንደ ቱ ቱ ቱ ብለን እናነበዋለን። ከዛ ፒ ደግሞ እንደ ፕ ፕ ፕ። ስለዚህ ቲኦፒ የሚነበበው እንደ ቶፕ 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 ላይ ማለት ነው፣ ወይም ከላይ ላይ
ላይ ቶፕ ሊፕ ቶፕ። እሺ ደብሊው ኢ ቢ ደብሊው ኢ ቢ ደብሊው ኢ ቢ ዌብ ዌ ብለን አነባዋለን። ይሄን ደብሊው ኢን ዌ ከዛ ቢን ደግሞ ብ ብለን አነባዋለን። እዚህ ጋር ዌብ 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 ድህረ ገጽ ድህረ ገጽ ዌብ ድህረ ገጽ ዌብ ድህረ ገጽ። እሺ ሊፕ ቶፕ ዌብ ዌብ። እሺ ከዚህ ጋር ደግሞ ፒ አይ ጂ ፒ አይ ጂ ፒ አይ ጂ ፒ አይ የምንነበበው እንደ ፒ ከዛ ጂ ፒግ 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 አሳማ አሳማ ማለት ነው። አሳማ ፒግ አሳማ ፒግ አሳማ። መጨረሻዋ ደግሞ ቢ ኦ ኤክስ ቢ ኦ ኤክስ ቦክስ ቦክስ። እዚህ ጋር ክስ ብለን የምናነበው መጨረሻ ላይ ክስ ክስ ቦክስ 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 ቦክስ። ከዛ ሳጥን ሳጥን በአማርኛ። ስለዚህ ሊፕ ከንፈር፣ ቶብ ላይ፣ ዌብ ድረገጽ፣ ፒግ አሳማ፣ ቦክስ ሳጥ ቦክስ ሳጥ። ስለዚህ እንደዚህ ያደረግነ ከመጀመሪያው ጀምረን የማንበብ ልምምድ እናደርጋለን እያደረግነ እንገኛለን ማለት ነው። እናንተም በዚህ የትምህርት ደረጃ ውስጥ ያላችሁ ተማሪዎቻችን ወይም ማንበብ መጻፍ የምትፈልጉ ተማሪዎቻችን ታች ላይ ባስቀመጥላችሁ ስልክ ቁጥር ደውሉልን፣ ብቁ እናደርጋችኋለን። ማንበብም እንድትጽፉም እናደርጋችኋለን። ስለዚህ የዚህ እድል ተካፋይ እንድትሆኑ ጋበዝናችሁ ማለት ነው። በድጋሚ በውስጥ መስመር መማር ለምትፈልጉ በ0953615956 ደውላችሁ መመዝገብ ትችላላችሁ ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ ከመጀመሪያው ጀምረን እናያለን፣ ከዛ እንጨርሳለን ማለት ነው። ሲኤቲ ካት፣ ዲኦጂ እንደ ዶግ፣ እዚህ ጋር ፔን፣ ከዚህ ጋር ካፕ፣ ከዚህ ጋር ሃት ሃት ሃት። እሺ ከዚህ ጋር ደግሞ ሰን፣ ቤድ፣ ባግ፣ ማፕ፣ ማን። ከዛ ሊፕ፣ ቶፕ፣ ዌብ፣ ፒግ፣ ቦክስ ቦክስ። በጣም አሪፍ። ስለዚህ ለአንዴና ለመጨረሻ ጊዜ እናንተ ታነቡልኛላችሁ፣ እንጨርሳለን። ምን ይላል? ካት ኢዝ ዶግ ኢዝ ፔን። እሺ ካፕ መጨረሻ ሃት ሃት። እሺ እዚህ ጋር ሰን። እሺ ቤድ፣ ባግ፣ ማፕ፣ ማን። በጣም አሪፍ። እሺ እዚህ ጋር ደግሞ ሊፕ። እሺ ቶፕ፣ እዚህ ጋር ዌብ። እሺ ፒግ መጨረሻ ቦክስ 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 ቦክስ። ተማሪዎቻችን ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስል ነበረ። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ለዛሬም ከዚህ አበቃ። መልካም ጊዜ